ሰላም ውድ ወንድሞቼና እህቶቼ፣ ብርሃን ነኝ። ዛሬ አንድ ሀሳብ ይዤ መጥቻለሁ። ይሄ ሀሳብ ከብዙ ሰዎች ጋር ሊያቀያይመኝ ይችላል። ብዙ ሰዎች ደስ ላይላቸው ይችላል። ግን እኔ ጸልያለሁ በዚህ ላይ እግዚአብሔር እንዲረዳኝ እና መናገር እንዳለብኝ ስለተሰማኝ ነው። ብዙ ጊዜ እናገራለሁ፣ ዛሬም ብቻ ሳይሆን እና አሁን ምክንያት የሆነኝ ምንድን ነው? እግዚአብሔር በመጽሐፍ ቅዱሱ ላይ እንዳለው ኃያል እግዚአብሔር ነው። ጥንት የነበረ አሁን ያለ ወደፊትም የሚኖር ነው። ያለው ለሰው ልጆች ሁልጊዜ መልካም ነው። እግዚአብሔር ሰው አይደለም፣ ሀሳቡን አይቀያይርም። ስለዚህ ልክ እግዚአብሔር በዘመናት ሲያደርግ የኖረው ተአምራትና የተለያዩ ነገሮች ከሰው ልጆች ጋር መሆኑን የሚገልጽበት ድንቅና ድንቅ የሆነበሩ ነገሮች ብዙ ነበሩ እና ለምሳሌ ብዙ ናቸው። ከነሱ መካከል ለምሳሌ ብንገልጽ ሙሴ የእስራኤልን ሕዝብ መርቶ ወደ ከነዓን ያመጣበት ሁኔታ ድንቅ ነገር ነው። የኤርትራን ባህር ከፍሎ ማለት ነው። ከዛ እነ ጳውሎስ ስንት እስር ቤት፣ ስንት ውድቀት ውስጥ፣ ስንት መከራ ውስጥ ገብቶ ግን መጨረሻ ራሱን ተሰውቶ ነው የሞተው። ግን በዚህ ሰው እግዚአብሔር ብዙ ድንቅ ታምራትን አድርጓል። እነ ጴጥሮስን ብናይ ጴጥሮስ እነ ዮሐንስ ሐዋርያቶቹ 12ቱም ናቸው። መጀመሪያ 11ዱ እያንዳንዳቸው ለመጽሐፍ ቅዱስ አዲስ ኪዳን መጽሐፍ አብዛኞቹ አስተዋጽኦ አድርገዋል። እግዚአብሔር መንፈስ የተጠቀመባቸው ሰዎች ናቸው እና ያም ስለሆነ ይመስለኛል ድንቅና ተአምራት በጣም የበዛ ነበር በፊት እና ግን በአሁኑ ሰዓት የለም። እኔ ድንቅና ተአምራት የሚባል ሲነገር እንጂ አላየሁም። ሊኖር ይችላል ግን አላየሁም። ሞክሬያለሁ ለማወቅ እና ለመስማት ለማግኘት ያን ታሪክ፣ ግን ያ ዕድል አልገጠመኝም። ብዙ አንብቤያለሁ፣ ብዙ ክትትል አድርጌያለሁ በዛ ኤሪያ፣ ግን ይነገራል እንጂ ይባላል እንጂ ግን በተግባር የታየ የለም። ለምን ሆነ የሚል ነው የኔ ጥያቄ የነበረው።